እሷ ያፌትን ማግባቷ ምንም አልተዋጠልኝም። የሆነ ከጀርባ የተደበቀ ነገር አለ። ምላችሁ ሐረግ ድራማ ግን ዛሬ ምን አስበው ነው የቀሩት? የሰው ልብ እያንጠለጠሉ። እኔ መጨረሻውን ለማየት በጣም ጓጉቻለሁ። ያፌት ማንን አይቶ ነው የደነገጠው? እንደዛ ክው ያለው ማንን አይቶ ነው? ሔዋን ወታ ይሆን ወይንስ ያችን ልጅ አይቷት ነው የሚለውን ለማየት በጣም ጓጉቼ ነበር። ነገር ግን ዛሬ ቀሩ ማለት ነው። እኔ ምላችሁ ግን አንድ ነገር አልገረማችሁም? ቤዛ የተዋወቀችው ልጅና ናታን የተዋወቃት ልጅ እህትና ወንድም ናቸው። እናታቸው ደግሞ ወንጀለኛና አሁን ላይ ደግሞ ናታንን ፈልጋ ማግኘት መተዋወቅ እንደምትፈልግ በግሏ እየተናገረች ነበር። ነገር ግን ናታን ሳያስበው ትልቅ ወጥመድ ውስጥ ሊገባ ነው። ምክንያቱም ልጅቱ እንዳለችው ከሆነ እናቴ ስራ ታስገባሃለች ብለዋለች። ታዲያ ናታን እዚህ በወንጀል የተጨማለቀ ድርጅት ውስጥ ከተቀጠረ በእርግጠኝነት እሱም ከወንጀለኞቹ መሀል አንደኛው ሊሆን ነው ማለት ነው። እና ሐረግ ድራማን እንዴት አያችሁት? እኔ መጨረሻው ያቺ ልጅ እውነት እንደዛተችው ወታ ይሆን ወይንስ ደግሞ በእርግጠኝነት ያፌት ከያዛት አይለቃትም? ምክንያቱም በዚህን ሰዓት በጣም ተናዷል። እንግዲህ ያፌት መጨረሻው እየደረሰ ነው። እስከ ዛሬ ብዙ ሰዎችን ገሏል፣ አስለቅሷል፣ ንብረታቸውን ወስዷል። አሁን ላይ ግን እንግዲህ ሰዎቹ የነቁበት ስለሆነ ይኸው እንግዲህ አስገቡ ያላቸው መድኃን እጽ ዱቄት አቋጥረው እንደላኩለት ቆጥረው እንደላኩለት እየተናገረ ነው። እና እንግዲህ እስር ቤት መግባቱ ነው ማለት ነው። ሁለተኛው ነገር ደግሞ ቢኒያም ክሱን አንቀሳቅሶበታል። ክሱን ላይ ደግሞ ክሱን ደግሞ የያዘው የያፌት ሰው እንዳልሆነ ተናግሯል። እናም ሐረግ ድራማን እንዴት አያችሁት? ውድ ቤተሰቦቼ እናንተ የአዲሷ ሴትዮ ግን በጣም ኃይለኛና አደገኛ ሴት ናት። ሲቀጥል ደግሞ አባታቸውን የገደለችው እሷ እናት ይመስለኛል። ምክንያቱም ልጁ አባቱ ከሞተ የዛሬ 5 ዓመት ከአባቱ ከሞተ በኋላ ከእናቲቱ ጋር ምንም አይነት እንደ እናትና እንደ ልጅ ያለ ግንኙነት የላቸውም። ቤት ውስጥ ያለው እንግዲህ እህቱን እንዳታጣው በማለት ነው ማለት ነው። እንግዲህ ክላሱንም አይተናል። እንግዲህ ቤታቸው የተንጣለለ የሀብታም ቤት ነው። ነገር ግን እሱ ክላስ ውስጥ ልክ እንደ ሀብታም እንኳን አልነበረም። እና ውድ ቤተሰቦች እንግዲህ ቤዚን ከትምህርት ቤት ወይንም ከሆነ ቦታ አይቷት ይሆናል እንደዚህ ሲፈልጋት የነበረ ነገር ግን ከረጅም ዓመት በኋላ ማግኘቱ ለሱ ትልቅ ነገር ነው። እንግዲህ ቤዛ ልጅቷን ሲያወራ ባየች ሰዓት ለምንድነው ፊቴ ያወራው በማለት ናታንን እየተናገረችው ነበረ። ናታን እውነት ለመናገር ኤፍራታ ለምን እንዲህ አደረገኝ ብሎ ቆም ብሎ ሊያስብ ይገባ ነበር። ነገር ግን እሱ ደግሞ አይ ጥላኝ ሄዳለች አልፈልግህም ብላኛለች እና ሌላ እኔም የራሴን ህይወት መኖር አለብኝ ብሎ የሄደበት መንገድ በጣም ከባድ ነው። ኤፍራታ ለሱ ስትል ብዙ ዋጋ ብዙ መከራዎችን ራሷን አሳልፋ እስከ መስጠት የማትወደው የማታፈቅረው ሰውዬ ጋር ትዳር እስከ መግባት የደረሰችው ናታን እንዳይታሰር ብላ ነው። በእርግጥ ናታን ይሄንን ካልተነገረ ሊያውቅ አይችልም። ነገር ግን ደግሞ ናታን ይሄንን ካወቀ ሌላ ጦርነት ስለሚከፈት በማለት እንግዲህ ሊነግሩት ፈቃደኛ አልነበሩም ማለት ነው። እና ውድ ቤተሰቦቼ ሐረግ ድራማ እንዴት አያችሁት? እኔማ መጨረሻው ወይኔ ሔዋን ግን ታድናቸዋል ብዬ በጉጉት እየጠበቅኩ ነበር። ሔዋን እዛ ቤት ውስጥ ከገባይ በኋላ ነገሮቹ እንዳሰበችው እንዳቀደችው አይደለም የሆነላት። በጣም ከባድ ነበረ። ምናልባትም ግን አሁን ላይ ትወጣላችሁ ስለተባሉ በእርግጠኝነት እንትን ትላለች ብዬ አስባለሁ። ሉሊት እንግዲህ በመጨረሻም ወጥመድ ውስጥ ሊያስገባት ነው። አሁን ላይ በጣም ተናዷል። ያፌት እንግዲህ አለቃ የተባለው ሰውዬ ያፌት እንደሆነ ስታቅ ሉሊት ለራሱ ምን እንደሚሰማት አላውቅም። ምክንያቱም እሷ አለቃ እያለች የምጠራው በጣም ክፉና ጨካኝ የሆነ ሌላ ሰው እንጂ ይሄንን ያፌትን አልነበረም። ያፌትን በዚህ ልክ አትገምተውም። እናም አሁን ላይ የሉሊት መጨረሻ ምን ይሆን? ያ ሰውዬ ካገኛት እንደው ይጮህባታል። ብቻ ግን ታሳዝናለች። ማርያም ወይ ልጅ የላት ወይ ትዳር የላት ወይ ቤት የላት ወይ ምንም የሌላት ሚስኪን ከርታታ ናትና እንግዲህ ያፌት አለቃ ብሎ የያዛ ሰው ለብር ስትል አሁን ላይ ደግሞ አደጋ ላይ ልወርቅ ነው ወይ አሁን እስር ቤት